በመጣ በሁለተኛ ቀን በጥለት ግርግዳው ሰንበል ይጣሉ ትመጡ በጣም እናንተም ጥያቄ ይሄ ነው እንዳልገኝ ማለት ፍቅረኛ አለ ወይ ማለት ጌሾ ወቀጣ በርበሬ ነው በርበሬ ወቀጣ አንድም ሰው አይመጣ ጌሾ ወቀጣ በርበሬ ነው በርበሬ ሰላም እንዴት ናችሁ? ወደ ዩቲዩብ ቤተሰቦቻችን እንደውም ይሄ ቪዲዮ ለመጀመሪያ ጊዜ የምታዩ ካላችሁ የመጀመሪያ ቪዲዮ ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እስኪ እንተማመን እንሁን አብረን ቃልሽ ይሁን ወሬ እንዳይለየን ሁሉን ተይውና ወደ እኔ ቅረቢ ቤታችን እንዳ ቤታችን እንዳ ተው እነዛ ነገር አትላኩልን። ዱጫ ተመችቶኛል። በተለይ ደግሞ መጨረሻ ላይ ያለችው ነገር ተው ግን ይህን ቪዲዮ ለሚመሮች አድርሱልኝ ማለት ነው። አድርሱላችሁ። ሚመሮች እዚህ ሀገር ላይ ሰውን ያስፈምሳሉ እንጂ ራሳቸው አልፈመሱም። I'm proud of you, you know that. I hope you do. እነሱ እንደሚያፍታቱን መፈን በቃ በስራ ፉሎር ምናምን መኖር ነበር። ነበረባቸው አብዛኞቹ 70,000 ምናምን ናቸው። እስቲ 100,000 ምናምን አስገባችሁ እንደሚያፍታታችሁ ልክ ማለት ነው። እና ይሄን ቪዲዮ ለሁሉም ሚመሮች ሜንሽን ያደርጋችሁ አድርሱልኝ። ይመቻችሁ ሚመሮች፣ ትመቹኛላችሁ። አድቤ ለሚመሮች ጉዳይ የሚቆራበት ምርጥ አባላችሁ የወንዶች ጉዳይ ቆራበት ወይኔ እውነት ነው። ሜሞሮች ናቸው እነሱ። ከለልባ ማን እንዝናናለን ያዝናኑላ። እውነት ነው። ሜሞሮች ቅርብ ሰዓት ነው የበላሁት ማለት በጣም እርባኝ ቋንቋ ነው። በአንድ ጊዜ እስክሪፕቶ መደፋክ እስክሪፕቶ ደግሞ የለኝም። በቀጣይ ገዛለሁ። እንዳልገኝ ማለት ፍቅረኛ አለ ወይ ማለት አረ ኢትዮጵያ ውስጥ ድቃላ በስቷል። እግዚአብሔርን ድቃላ በስቷል። በጣም ደህና ነኝ ማለት በቃ ደህና አይደለሁም ማለት ፈልቷት እናቷን ትገኝ እና ተቀራይ ናቸው ያሰው ያለት ተቀራይ ነው ማለት ነው። ይሄን ልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም እንጂና እንደፈለክ የራስ ጉዳይ ካልኩ ብታረገው ገላሃለሁ ያ ቆሻሻ የመጨረሻ ቆሻሻ እንደዛ አይደረግም እንደዚህ የት ነበርክ ካልኩ የት እንደነበር ታውቃለህ ማለት ነው። እንደውም እናታችሁ ትበዳ እላችኋለሁ። ግን ማለት ነው እንዴት ነው ተቃራኒ ነው? ይቻላል እንዴ? እንደዚህ ይቻላል? አስረዱን እስኪ ኮሜንት ላይ ጻፉልኝ። እሺ የቀበጡለት ግርግዳው ሰንበል ይጣሉ ከየት መጡ? በጣም እናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰው ፊት የሰውና የፈረስ አይነት ቅርጽ እንዴት ሊይዙ ቻሉ? ስዕሉ ላይ እንደምታዩት ግማሽ ሰውና ግማሽ ፈረስ መሰል ፍጡር አረተው ሚመሮች አረተው መሳቃቃት ጥኜ ጋር ከ9 ወር በፊት ነው የተዋወቅነው። እዚህ አይደለም የሚኖረው እና በቴክስት ነበር የምንተዋወቀው የምናወራው በደንብ። ከዛ ከ8 ወር ምናምን ኖሬ በኋላ እዚህ መጣ። በመጣ በሁለተኛ ቀን ቢያንስ እንኳን በ8 ወር ከመጣ 8 ቀን ራሱ ቢቆየን አለበት። ወይኔ መመሮች ገና በሁለተኛ ቀን ለቀም ብቻ ማለት 3 ቀን እዛ ቢቆየን ነበር ማለት ይሄ ሲግ ወንድ ነው ሴት ነው? ሴት ነው።
ጾታን አጣሩልኝ። እውነት ይሄ ሰው እንዴት ነው ግን እንደዚህ ይቻላል እንዴ? ይሄን ነገር አይቼም እራሱ አላምንም። ጾታ አይቼም እራሱ አላምንም። ወይኔ በላቸው ምንድን ነው ራሱን እኮ አጨብጭበናል። ከምር በጣም አጨብጭቤያለሁ በራሴ ያልስ ለዛ አይነትም ሰው አለ ማለት ነው። እንዴት ነው ግን? ከባድ ነው፣ በጣም ከባድ ነው። ኧረ አታሳዝኑን፣ ተው ከብዷል። ግን ጊዜ ማለት የሆነ ጆሮ ነው የሆነ ወይኔ በላቸው እንደዚህ ይቻላል እንዴ? ስምላውጣልሻ መድኃኒቴ ህክም በፍቅርሽ እኔን ግጣም ለግራ ጎኔ አዩበት ደምግባት ብሎ እንኳን ሳይጨርሰው ጸባይሽን እያየ ተደንቆል ይሞታው ድምቅምቅ ይላል አለሜ ካለሽማ ከጎኔ ፍክትክት ያለው ድምን ምን ደሞ ስትስቂ ከኔ ፍቅር አሽቷት ነፍሴም ፍቅርን ተመኘች ልቤን ያስሻት አንቺም ልብሽ መች ዘገየች ደረሻ ሽባው ተመችቶናል። ማዘር እንዴት ነው? ያበረ ነው ሰ እስኪ እንተማመን እንሁን አብረን ቃልቃ ጭቅላት ያደረገው እኮ በአንድ ጊዜ። ኧረ ጥርፍሮ ኧረ ተው ሜሞሪዎች ተው እንጂ ከእናንተ ባትኖር እኮ እንደዚህም ይቻላል እንዴ? ግን ይመቸገ እንዴት ግን አስቡት እናንተ እዚህ ኮሜንት ላይ ጻፉልኝ። እቺን ነገር ኮሜንት ላይ ጻፉልኝ። እቺን ነገር ፈልጋታለሁ። አለፈ ተመለሰ። ሰልም ነው አንተ አሁን ከቅድም ጀምረው ያየውና ምን ያረክ ነው? እዚህ ምን ያረኳት እኔ ማን እንደሆንኩ ታውቃለህ? አላውቅም። ሲጀመር እዚህ ተባል ማታ የምትባጠብጠው አንተ ነህ። እኔ ምን ባልባት እኔ አቢዳሳ ላይ የአቢዳሳን ገንፎ ያለ ማንኪያ ባለው ሰው ነው ምንም አትሸውደኝ። አንተ ነህ ማታ ሰፈር የምትባጠብጠው። እኔ ምንም ባጥጫለሁ ባስ ብቻ ነው ባጥብጠው። ባሶ ውርጋት አንተ ሽምቡራ በልተህ የማታውቅ ሰውዬ ባሶ የተል ባሶ አምጣው ባሶ ሄርባውኛል አምጣው ባሶ በሰው መጥብጦ ማያውቅ ሰው አንተ መጀመሪያ በሰው ከመጥበጥ በፊት በቆሎ ብላ መጀመሪያ ከበሰው በፊት ቆሎ ብላ።
አሃ እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ቢሆን አልማዝ ዕንቁ መሳይ ድንቅ ስራ ውበትሽ ፀሐይ ነው የሚያበራ። በነገራችን ላይ የማዘር አካውንት ሰብስክራይብ አድርጉ፣ ተመችቶኛል እና ምን ልበላችሁ መሰላችሁ አዲስ አካውንትም ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ያደረጋችሁ እሺ። መልካም ጊዜ። ኢትዮጵያ ለዘላለም ትሳቅ።